2 ወይም 3 ዲግሪ ከምትማሩ በየቀኑ ሳያቋርጥ ለአንድ ዓመት ከ3 ሰዓት ተኩል እስከ 4 ሰዓት የሆነ ነገር እያደረጋችሁ ያንን ህልም ያለቀውን ህልም እያያችሁ ብትተኙ አይ አሹር ዩ እዚህ ዓለም ላይ ተአምር የሚባል ነገር ሊሰሩ የምትችሉ በዛ መንገድ ብቻ። ይሄ ነገር ገብቷቸዋል። በነገራችን ላይ እነ ማይክል ጆርዳን እነ ታይገር ውድስ እነ ኡዚያን ቦልት ይጠቀሙበታል። አክቹአሊ ይሄ ቪዥዋል ሞተር ሪሄርሳል ይባላል። ይሄን ቴክኒክ ይጠቀሙበታል። የአርት ሰዎች፣ በተለያየ ሙዚቃ መሳሪያ ላይ ትሬን የሚያደርጉ ሰዎች፣ ሩጫ የሚሮጡ ሰዎች፣ ጂምናስቲክስ የሚሰሩ ሰዎች በውስጣቸው ነው የሚጨርሱት ፓተርን። ያንን ያለቀውን ነገር ነው ስጋ ላይ የሚገልጡት። ልምምድ ብቻ አይደለም፣ አካላዊ ልምምድ ብቻ አይደለም። ቁጭ ብለው ወደ አልፋ ይወርዱና የሚፈልጉትን ፕሮግራም ማንነታቸው ውስጥ ያሰርጻሉ። ያ ውስጥ የገባው ነገር በተአምር አለመውጣት አይችልም። ያ የገባው ነገር ነው። የትኛውም ነገር ነው እያልኳቸው ያለው፣ ጥሩም ነገር መጥፎም ነገር። ይሄ ነገር የገባቸው ሰዎች ተአምር የሚሰሩት ተኝተው ነው። ተነስተዋል። ሲነሱ ያን ሰው ሆኖ ነው የሚነሱ። በምንም አይነት የጉልበት ስራ ያንን አይነት ውጤትና ማንነት ልታመጣቸው ስትተኙ ብቻ። አሁን እንግዲህ ይሄንን ሆን ብለን ከተጠቀምንበት ተአምር እንሰራለን። ሆን ብለን ካልተጠቀምንበት ግን አሰስገሰሱን ስንሰበስብ እንውልና የማንነታችን አካል አድርገን ጧት አብረን እንነቃለን። በደጋግሜ እገልጸዋለሁ ይሄን ነገር። ቅዱሳት መጽሐፍት አንብቡ። ምን ይላል መሰላችሁ? ለምሳሌ መጽሐፍ ቅዱስ ላይ እኔ የማውቀው ነገር በቁጣህ ላይ ፀሐይ አትጥለቅ ይላል። ፀሐይ አትጥለቅ የተባለበት ምክንያት አለ። ይዘኸው አተኛ። ይዘው ከተኛስ የተናደድክበት ነገር ነገ በደንብ ጎልቶና ጡንቻ አውጥቶ ይጠብቃል። you are making it up። ማታ የምታደርጉት የትኛውም ነገር becomes you። እየፈራችሁ ተኙ። ነገ ከዛሬ በላይ ትፈራላችሁ። የሆነ ጥሩ ያልሆነ ስሜት የሚፈጥር እያስታወሳችሁ እየከለሳችሁ ተኙ። ከጠበቃችሁት በላይ ከፍቶ ይጠብቃችኋል አለቃችሁ። that's what we do all day long። ስለዚህ ከመተኛታችን ቀድመን የምናደርገው ነገር ተጨማሪ ገንዘብ አያስፈልገንም፣ ተጨማሪ ጊዜ አያስፈልገንም፣ ኢንቨስትመንት የለውም። በዛ ሰዓት የምናደርገው ነገር ዲሲፕሊን ስለሚጠይቅ ብቻ ህይወቱን እንደሚለውጥ እንኳን ያወቀ ብዙ ሰው ይሄን ነገር አያደርገውም። ከዚህ በላይ እንግዲህ ማስረዳት በጣም አስቸጋሪ ነው።